ኢትዮጵያ ውስጥ የኢትዮጵያ ሕዝብ ላይ ልባቸው ላይ የተፈጠረው ነገር በይቅርታ ቢታለፍና ይሄ ወንድማችን ማገገሚያ ውስጥ መግባት ካለበት እንዲገባ መታረምም ካለበት እንዲታረምና አብዛኞቻችን ሰዎች ለመሰላችሁ እናት አሉት ይሄ ሰው እናት አሉት በዙሪያው ብዙ ሰዎች ስለሚኖሩ ይሄ ልጅ በእንደዚህ አይነት አይምሮ ውስጥ ሆኖ ሊሆን የሚችለው ወይ ከሀገር መውጣት ነው ወይ ራሱን ሊያጠፋ ይችላል። እንደ አንድ ክርስቲያንም ስለሚያሳስበኝ ምክንያቱም ምንም ቢሆን ይሄ ሰው የሞተለት ሰው አለ፣ የሞተለት አምላክ አለ፣ የሚወደው አምላክ አለ። በእንደዚህ አይነት ነገር ውስጥ ስለተገኘ እኛ እሱ ላይ መፍረድ የለብንም። አሁን የተረዳሁትና የገባኝ ነገር ቢኖር ምንም አይነት ምላሽ ለመስጠት ዝግጁ ነኝ። መታረምም ካለበት ይታረም፣ መቀጣም ካለበት ይቀጣ። ነገር ግን እኛ ኢትዮጵያኖች አብዛኞቻችን የይቅርታ ልብ ቢኖረን ብዬ ሁሉ ሰርቻለሁ ቪዲዮና ኤኒ ታይም ለመጠየቅ ለመመለስም ለመመርመርም ዝግጁ ነኝ እኔ። እሺ እዚህ ጋር አንድ ጥያቄ አለ። በውስጥ በኩል አንድ ሰው የላከልኝ አስቼ የተባለ ሰው የላከልኝ፣ ሰላም አቤላ እንዴት ነህ? ብዙ ሰዎች ልጁ እሱም ያው ነው እያሉ እኔ በግሌ ተረዳሁት፣ እንደዛ አይመስለኝም። ግን አንድ ጥያቄ ቪዲዮ ላይ ሲመታ ተውት አትምቱት እያለ ነበር። ለምን ይላል? ጥያቄ ለምን ይላል? አትምቱት ለምን ይላል? ሁለት እንዳይመታ ከፈለገ የተጻፉትን እንደ መረጃ ይዞ ለማጋለጥ ከፈለገ ለምን ይሄን ሁሉ ርቀት መሄድ አስፈለገው? ሁለተኛ ለምን ይሄን ሁሉ ርቀት መሄድ አስፈለገው? እንዳይመታ ከፈለግ ለምን አይምቱት ይላል። ሁለተኛ እንዳይመታ ከፈለግ ለምን ይሄን ሁሉ ርቀት መሄድ አስፈለገ ይላል። ርቀት መሄድ አስፈለገ ደግሞ ከቆሻሻ ጋር ያው ቆሻሻ የሚለው ነገርየው ላይ ያሉትን ሰዎች ነው። ከቆሻሻ ጋር ይሄን ያህል ማውራት እንዴት አስቻለው? የተወሰነ ያወሩት ነገር ይዞ ማጋለጥ አይችልም ነበር? በዚህ ደረጃ የሚደብር ነገር ለማውራት እንዴት ሞራሉን አገኘው? በእውነት እኔም አሁን ከአትምቱትን በላይ እዛ ድረስ ከመምጣቱ በላይ በጣም የሰቀጠጠኝ እንትን የተጻጻፋችሁት ነገር እሱ የሚጽፈው ነገር በርገር የሚለው ነገር ምን የሚለው ነገር እጅግ ሰቅጣጭ የሆነ ነገር ማለት አንድ ጤነኛ አይምሮ ያለው ግለሰብ እውነቱን ለመናገር በዚህን ያክል ደረጃ ሞራሉ ኖሮት ይሄን እንደዚህ አይነት ነገር ቴክስት ያደርጋል ብዬ አላስብም። እና ተናግረሃል አንተ መልሱን። ግን አሁን ይሄን ጥያቄ ኤክስፒሪየንስ ያለክ መሰላቸው ሰዎች እኔ ስነግር ከዚህ በፊት እንደዚህ አይነት ነገር የማወራ ኤክስፒሪየንስ ያለ መሰላቸው ይሄንን ነገር ስትናገር ማለት ነው። እና ካመጣው አትምቱት ለምን ማለት አስፈለገ? ለፖሊስስ ለምን ይዛችሁ ለምን በቃ ለፖሊስ ይዛችሁ አንድ ሁለት እንኳን ጥፊ አቅምሳችሁት ከሆነ ፖሊስ ጣቢያ ይዛችሁት ሄዳችሁ ከነመረጃ ለፖሊስ ጣቢያ ለምን አላስረከባችሁትም? ይሄንን ብትመልሰልን ጥሩ ይመስለኛል። ለህግ አካል ለምን አልሰጣችሁት? አትምቱት ስለ የነበረው ምናልባት ቪዲዮውን አይታችሁ አሁን ቪዲዮውን ወርዶብኛል። ምናልባት ቪዲዮ ያላችሁ ሰዎች ካላችሁ ሼር ብታደርጉት ደስ ይለኛል በፕላትፎርሞቻችሁ ላይ። አትምቱት ስለ የነበረው ከዛ በፊት አይታችሁ ከሆነ እንመታዋለን፣ አንለቀውም፣ እናንከባለዋለን እያልኩኝ መጀመሪያ ላይ የሰራሁት ቪዲዮ አለ። ያ ማለት ገና ከቤቴ ስወጣ ያለው ፓርት ነው። ነገር ግን ተሰብስበን ያንን ነገር እያወራን እየመጣ ነው ብዬ ከነገርኳችሁ በኋላ ሁሉም ተናዷል። እኔም ተናድጃለሁ፣ ተበሳጭቻለሁ። እንደነገርኳችሁ ነው። እንደዚህ አይነት ነገር በፍጹም አይደገፍም፣ ደግሞም አይሆንም። በፍጹም እንደዚህ አይነት ነገር አይሆንም። እና ይሄ ነገር ጭራሽ እኔ አካውንት ላይ በእኔ መምጣቱ ስላበሳጨኝ በጣም የሰፈር ሰው ሰብስቤ ነበር። በነገራችን ላይ ሰብስቤያቸው የማይሆን እርምጃ ልንወስድ ነበር። ነገር ግን እየጠበቅነው ያለ በነበረበት ሰዓት ላይ መጀመሪያ ልጆቹም ወደ የስራቸው አንዳንዶቹ መመለስ ጀመሩ። ሁለተኛ ነገር አትምቱት ያልኩት ለምንድን ነው? ነገሮችን በሰዓቱ በእርጋታ እያሰብን እየጠበቅነው ነበር። በነገራችን ላይ እኛ የተሰበሰብነው እዛ ጋር 7-8 ሰዓት አካባቢ ተሰብስበናል ኦልሬዲ። እና እሱ የመጣው አረፋ አምሻሽቱ ማለት ይቻላል ወደ ከ10 ሰዓት እስከ 12 ሰዓት ባለው ውስጥ ነው አዳማ የገባውና በዛ መካከል ነገሮችን እያገናዘብን ነበር። ለምን አንድ ወንጀለኛ ከተያዘ በኋላ በወንጀል እንኳን አይደለም ዜጋ የህግ አካል ራሱ መጠፍጠፍ አይችልም እኮ እውነትን እንነጋገር ከተባለ መደብደብ አይችልም። በቃ ያ ሰው ወንጀለኛ ነው፣ ተይዟል፣ በቁጥጥር ስር ውሎ ጥራት ይደረግበታል። የሚገባኝ እኔ እንደዛ ነው። ነገር ግን ይኸውላችሁ የኔ የመጀመሪያ ሐሳብ የምን ነበር መሰላችሁ? ፖስታ ቤት ተገናኘን አዳማ ወደ 15 አምጥቼው 15 የሚባል ቀበሌ ያለ እዛ ነው ፖሊስ ጣቢያ ያለው። ነገር ግን መጀመሪያ ሐሳባችን የነበረው የሆነ የፈረሰ ቤቶች አሉና እዛ ቦታ አስገብተን ስልኩን ተቀብለን መረጃውን ለመውሰድ ነበር አስፈራርተን የነበረ ሐሳባችን። ልክ መታጠፊያው ጋር ስደርስ አንድ የሰፈር ሰው የሚያቀኝ ሰው ፍሬ ምንድነው ምናምን አስሮ ጠራኝ ማለት ነው። የዚህ ሰዓት ላይ
አይ ሰላም ነው ምናምን ስል ሶፎንያስም የሆነ ነገር ፊልም ማድረግ ጀመረ። ታውቃላችሁ ማለት አጥምጄውን ያመጣሁት እንደዚህ በዚህ ልክ ለአይምሮ የሚከብድ ወሬዎችን ራሴ አውርቼን ያመጣሁት እዚህ ድረስ ተጉዤ ነገሮች ሊበላሹብኝ ሆነ። የዚህ ሰዓት ደስ የሚለው ከኋላ እየተከተሉኝ ነበረ የሰፈሬ ልጆች ጓደኞቼ እንዳለ ማለት ነው። እና ልክ የዚህ ሰዓት ላይ ፍሬ ምንድነው ምናምን ብሎ አንዱ ጆሲ የሚባል ሰው መጮህ ሲጀምር አይ ምንም አይደለም ምናምን ስል እሱም ነቃ ማለት ነው። አይታችሁ ከሆነ ይዘውት ና እስቲ ወደዚህ ጋር ጠጋ በል ብለውት ነው የመጡት። እና ለምንድነው የምትቀርጸኝ ምናምን ሲል ነበር አይታችሁታል። አንዳንዶች እንደውም ምን አሉኝ፣ ለምን ከታክሲ ከመጀመሪያው ከእንትን ሲወርድ ለምን አላሳየህንም እንዴ? እንዴት ነው ማሳያችሁ? ማለት እየቀረስኩት እንዴ እንዳመጣው ነው የፈለጋችሁት? ማለት ምንድነው የሚያስበው ስቀርጸው እሱ ራሱ ስቲል ያልገባኝ ነገር ለምን ቀርጸህ አላሳየንም ስትመጡ መንገድ ላይ እንዴት ነው የምቀርጸው ወገኖች? እንዴ ህጋዊ ሌጋል የሆነ ነገር እኮ አይደለም ያደረግናል ነው ማለት ልንጸልይ አይደለም የተገናኘ ነው። የማይሆን አይነት ጸያፍ የሆነ ነገር ለማድረግ አስቦ ነበር እኮ የመጣው። ታዲያ እንዲህ ያለ ከመኪና ሲወርድ እየቀረስኩት ለእናንተ እንዳሳያችሁ ነው የፈለጋችሁት? እኔ ካሜራ ይዤ እንዴት ይሆናል ሰዎች? አረህ አይሆንም። ሶ ይሄ ነው የመጀመሪያ ተውት ያልኩት ለምንድን ነው? እስቲ ቪዲዮውን በደንብ ተመልከቱት። ልክ ልጆቹ በሚመቱት ሰዓት ላይ የሆነ ነጭ ለባሽ ኮፍያ ያደረገው ልጅ በዚህ በኪሱ አንድ ስልክ ይዞ ነበር። አይታችሁ ከሆነ ማየት ትችላላችሁ። እስቲ የተመታበትን ፓርቲ መረጃ ያገኘው ስለመሰለኝ ካሜራውን አይታችሁት ከሆነ ወረድ ብዬ አንስቼው በዚህኛው ስልክ ነው እንዲህ እኔ እናንተ አልጨረስንም ያልኩት ስልክ ላይ መረጃ እንዳለ ነበር ያሰብኩት። ገባችሁ? መረጃ እንዳለ ስላሰብኩኝ ከዚህ በኋላ አትምቱት የምለው ከተመታ እዛ ጋር የሆነ ነገር ከሆነ መልሶ ጥሱ የሚሆነው ለኛ ነው። ሲቀጥል ከተማ ውስጥ ነው ያለ ነው። ሰዋራ ስፍራ አይደለም የሚወሰድ ነው። ሲጮህ ነበር አይታችሁታል። ግርግር ከተፈጠረ እዛ ጋር የማይሆን ነገር ነው። የህግ አካላቶች ይመጣሉ፣ እኛው ላይ ነው የሚወርዱብን። ከዚህ አንጻር ጦስ ውስጥ እንዳንገባቢ አትምቱት። ለምን መረጃ ይሰራል። ከዛ እንደዛ አድርገ ነው አመለጠ፣ ሮጠ። እኛም የለቀቅነው ለምንድን ነው? እዛ ጋር ግርግር ተፈጠረ ማለት እናንተ ያያችሁት ካሜራ ውስጥ የተቀረጸችው ብቻ ነው። ከጀርባ ሰዎች አባት እያለ ሲጮህ አልሰማችሁም? ሰዎች ቆሞ እየተመለከቱ ነበረ። እኛ ራሳችን ለምን እንዳስጠራ ነው እናውቃለን፣ ምን ልናደርግ እንዳስጠራ ነው እናውቃለን። ነገር ግን በዙሪያችን የሚገኙ ሰዎች ግን አያውቁም። ምንድነው የተፈጠረው የሚለውን ነገር አያውቁም፣ አልተናገርንም ለማንም። ስለዚህ ይሄ በእንዲህ እንዳለ ሰው እዛ ጋር ብዙ ሰው ስላለ ሲቀጥል ይሄን ሰው እንደዚህ አስመጥቶ መደብደቡ በራሱ ወንጀል መረጃ ከተገኘበት ለህግ ማቅረብ ነው እንጂ መደብደቡ ትክክል አልነበረም። ያንን ከማለት አንጻር ተውት ብዬ ግን እኔ እናንተ ያልጨረስነው ነገር እኔ እናንተ ማለት ኬዙ ከኔ ጋር ነው የልጅ እኔ የሰፈሮቼን ልጆች ሰበሰብኩኝ እንጂ እኔ ጋር ነው መጥቶት። በነገራችን ላይ ጥቃት እኮ ነው ያደረገብኝ። ይሄ እኮ ነውር እኮ ነው እንዴ! እስቲ እናንተ አስቡት። በውስጥ እናንተ መጡ ማለት እኔ ይደብራችሁ አይደብራችሁ አላውቅም አሁን ስለምናገረው ነገርና እንደዚህ ላደርግ እፈልጋለሁ ቢላችሁ ምንድነው የሚሰማችሁ? አሰድቡትም? የሆነ ነገር አታደርጉትም? ይሄ እኮ በጣም እኮ ፈጽሞ ነውር የሆነ ነገር ነው። ስለዚህ እንዴት ልታወራው ቻልክ? እኔ እንደዚህ አይነት ነገር አይከብደኝም አይደል? በጣም ይከብደኛል፣ ነውር ነው። ነገር ግን ግዴታ ማጋለጥ ነበረብኝ። ራሴን እኮ ሪስክ ውስጥ ከትቼ እኮ ነው ይሄን ነገር ለማጋለጥ የሞከርኩት። ማን አለ እንደዚህ ያደረገ? በሰዓቱ እንግዲህ ምን ይታወቃል? እግዚአብሔርስ ሊጠለው ፈልጎ ከሆነ ምን አውቃለሁ። ይሄ ሰው በዚህ ልክ እንደዚህ አይነት ነውር ነገሮችን እኔ ፊት ለማውራት ምንም አይነት ጭንቀት ከሌለው ከኔ በፊት ከስንት ሰዎች ጋር አውርቷል። ደግሞም አይታችኋል። ብዙዎች እኔ ጋር እየመጡልኝ ነው። እኔም ጋር ለኔም አውርቶኛል፣ ለኔም እንዲህ ብሎኛል እያሉ ቴክስታቸው ሳይቀር ስክሪንሾት ሁሉ እያደረጉ የላኩልኝ ሰዎች አሉ። እሺ ስክሪንሾት መደረጉ ብቻ አይደለም። ይሄ ሰውዬ አንድ አይበቃኝም ሁለት አድርግልኝ ማለት ከቻለ ምን ያህል ኤክስፒሪየንስ ነው በዚህ ነገር ማለት ነው። ዛት ሚንስ በዚህ ነገር ላይ ዲፕ የገባ ከሆነ ከኔ ጋር ከመገናኘቱ በፊት ከስንት ሰዎች ጋር እንዳደረገ በምን አውቃለሁ? ታዲያ ይህ ሰውዬ መጋለጥ የለበትም? ምናልባት እግዚአብሔር እኛ እጅ ላይ ጥሎት ደሙም ጥሎታል። ያው ያያችሁት ነው፣ ለማስተማሪያ እየሆነ ነው። ስለዚህ ከምንም ነገር በላይ እኔ ትንሽ ቅር ያለኝ አንድ ነገር ምንድነው፣ እንደዚህ ዋጋ ከፍዬ እንደዚህ ለህይወቴ የሚያሰጋኝን ነገር አድርጌ እውነት ነው ስለ እግዚአብሔር የምሬን ነው የምላችሁ፣ እግዚአብሔር ምስክሬ ነው የምላችሁ፣ እየተሳደድኩ ያለሁበት ጊዜ ላይ ያለሁት ስራዬ መስራት አልቻልኩም፣ ወጥቼ መግባት አልቻልኩኝም። እንደዚህ ሁሉ እያደረጉ ዋጋ ከፍዬ ሰርቼ ግን አብዛኛው ሰው ወደ እኔ ነው የዞረው እና እውነት ነው ያጠራጥራል። እንዳያጠራጥራችሁ ብዬ ደግሞ ዛሬ ቪዲዮ ለቅቄያለሁ። እያንዳንዱን ስክሪን ሪከርድ አድርጌ ለምን ቲክቶክ ላይ ከአንዴም ሁለቴ ጭኜ አውርዶብኛል። እና ይሄ ነው ያለው ነገር። ለምን ያካሄደ ስህተት አለ? አሁን ሊኖር ይችላል። ለምን እኔ ፖሊስ አይደለሁም። እኔ አንድ ተራ ወጣት ነኝ።
እንዴ እናንተ ብትሆኑ ከእንደዚህ አይነት ነገር ጋር ምን ነበር ማለት በሰዓቱ ብትሆኑ እኮ ድንጋጤው በራሱ እኮ የሆነ እንትን ይላችሁ ወንድ ሆኖ የሚደረግ ወንድ ማየት በራሱ እኮ ይቀፋል እኮ ማለት እንትን ይላል ይበጠብጣል ራሱ ይረብሻል። እንዴ እኔ እውነቱን ልንገራችሁ መንገድ ላይ እኮ የመጣን ምን ያህል ታግሼ ይዤ እንደመጣሁት ብታውቁ ከፖስታ ቤት 15 ቀበሌ ለማድረስ እያወራን እንደዚህ እጁን ሁሉ የሆነ ቦታ አቅፎኝ ማለት ነው ኦ ደረት ሄርሊ ነው እያለ እኮ ሲነካ አስባችሁታል? እንዲህ ሲነካካችሁ ምንድን ነው የሚሰማችሁ? ያንን ሁሉ ችዬ ታግሼ እኮ ነው ሰፈር ከደረሰ በኋላ እንደዛ አፈር ከደም ያበላሉ። ስለዚህ እባካችሁ እኔ እዚህ ጋር ማጋለጥ ለምንድን ነው አትበሉኝ። ማጋለጤ ህጋዊ ስላልሆነ ነው። ለምንድን ነው አትምቱት ያልከው? ከመቱት ይጎዱታል። ጥርሱን ቢያወልቁለት ወይ የሆነ ነገር ቢወጉት የሆነ ነገር ቢያደርጉት መልሶ ጦሱ ለኛ ነው። እጄ ላይ መረጃ ያስኩ ስለመሰለኝ ነበር አትምቱት አትምቱት። እኔ እናንተ ደግሞ ገና ያልጨረስነው ነገር አለ ማለት ገና አጋልጥልሃለሁ ነው። እንዳልኩትም እንደዛ ተመቶ ከሄደ በኋላ አይታችሁ ከሆነ ፌስቡክ ላይ ገብቶ አዳማ ሄጄ ላፕቶፕ ልቀበል ሄጄ ላፕቶፔንም ተቀብለውኝ ደብድበውኝ አዳማዎች ሸኙኝ ምናምን ብሎ ስም አጠፋ። የዛ ሰዓት የተናደድኩት እኔ እስከዛ ሰዓት ምንም ነገር አላደረኩም ነበር። የዛ ሰዓት ማታ መጥቼ ይሄን ሰው ታውቁታላችሁ አዳማ መጥቼ ተደበደብኩኝ አለ ተሰረኩኛል። ነገር ግን እውነታው እንደዛ አይደለም። የአዳማ ህዝብ ጨዋ ነው ብዬ ስለ አዳማ ህዝብ ጨዋነት ተናግሬ የመጣበትን ሪዝን ነገ ለቅላችኋለሁ ባልኩበት የስድብ ናዳ አንተ ነህ አውቀ ነው። ከዛ ልክ ይሄን ቪዲዮ ስለቅ ደግሞ አመኑ። አሁን ደግሞ ለምን አልጨረስንም አልከው? ታዲያ ምን ማለት ነበረብኝ? አጋልጣለሁ ነው አልጨረስኩም ማለት እንዴ? ከሱ ጋር ማልጨረስ ቢሆን ለምን አስደበድበዋለሁ? አንዳንዶች ሁሉ ከሱ ጋር ግንኙነት ነበራችሁ ባለመስማማት። አረ በእግዚአብሔር እንዴ ለመጀመሪያ ጊዜ ያወራንበትን ቀን ራሱ ለጥፍ ያለው ኖቬምበር 28 ነው። ኖቬምበር 28 ማለት አሁን ዲሴምበር 10 ነው ያለነው። እንግዲህ ኖቬምበር ከ12 ቀን በፊት ነው ራሱ ቴክስት ራሱ ያደርጋል። ለመጀመሪያ ጊዜ ያወሩትም እኔ የዛ ቀን እኔ አላውቀውም እንደማንኛውም ኢትዮጵያዊ ቴሌቪዥን ላይ እንጂ በግል አውርተንም አናውቅም ተነጋግረንም አናውቅም። እና ይሄ ነው ያለው። እንዴት ስለማውራት ቻልክ? ችግር የለውም። እኔ 15 ቀበሌ ልጅ ነኝ። እስቲ አዳማ ላይ ነውና ናዝሬት ላይ ነውና የ15 ቀበሌ ልጅ ምን አይነት ልጅ ነው ብላችሁ ጠይቁ። ያደግንበት ማህበረሰብ ቡና ቤት ነፍ ያለበት ነው። ሱሱ ምናምን ያለበት ነው። ምናምን ላይፉን እናውቀዋለን። ገብቷችኋል? እዚህ ላይፍ ውስጥ የኖረ ሰው እንደዚህ አይነት ነገር ሲመጣ ያስደነግጠዋል። ነገር ግን አውርቶ አስምጦ ወጥመድ አዘጋጅቶ ማጥቃት ግን ምንም ማለት መዋሸት እኮ ነው። ቀላል እኮ ነው። እንትን አለ ሲል አዎ የተዘጋጀ አልጋው ይበቃል። አዎ ይበቃል። ምን ችግር አለ? እየዋሸሁት እኮ ነው። ምንድነው በነገራችን ላይ ልብ ብላችሁ አይታችሁ ከሆነ ላክልኝ እያለ ከአንድ ከአራት ከአምስት ጊዜ በላይ ጠይቆኛል። አንዴም ቀላችለት ምንም ነገር እንደውም እሱ ነው እንዲልክ ያደረገው። ያንንም ስክሪንሾት እያደረኩኝ አቅርቤላችኋለሁ እያንዳንዱ መረጃ እና ይሄ ነው ያለው ነገር። እንግዲህ ሌላ ጥያቄም ካለ እቀበላለሁ። ስለ መልስ እናመሰግናለን። አንዴ ምናልባት እዚህ ጋር ዴይ7 ቲዩብ የሚባለው ቻናል ለዚህ ነገሮች የሚያጋልጠው ልጅ ይሰማል? አዎ ይሰማል አለው። ያ ዴይ7 የሚባለው ቻናል ከእንደዚህ አይነት ነገር ተመሳሳይ ሶፎንያስ ከዚህ በፊት እንደዚህ አይነት ነገር ለሌሎችም ሰዎች ልኮ እንደሚያውቅ ያጋለጠበትን ቪዲዮ አጭር ቪዲዮ ናት። ልጋብዛችሁና ላሰማችሁና ከዛ በኋላ እንቀጥላለን። መረጃዎች ላሳያችሁ። እንግዲህ ያው ሶፎንያስ ዋሲሁን ይላል። ያው የቲክቶክ አካውንቱ ነው እንደምታዩት ከ41,000 በላይ ፎሎወርስ አለው እና ታዲያስ ብሎ ይልካል። ይሄን መረጃ የላከልኝ ልጅ ደግሞ መልሶ ሀይ ይለዋል። ከዛ እንዴት ነው ይላል ሶፎንያስ። ደህና ነኝ who is this sorry ብሎ ይልካል ሰውየው። ከዛ ደህና ነኝ ስለተዋወቀን ደስ ብሎኛል ብሎ ሶፎንያስ ይልካል። እንግዲህ ማቁስ ሰዎች ነው በቃ መርጦ ታርጌትን አድርጎ የሚያወራቸው ማለት ነው። እና ከዛ በኋላ ታንክስ ሁሉ ሰላም ብሎ ይመልሳል ሰውየው። ከዛ ይሄ ሶፎንያስ ደግሞ ያ የት ነው የምትኖረው? ከዛ በኋላ መልሶ የት ሄድክ ብሎ ይልክለታል። ከዛ ሰውየው ምን ብሎ ይልክለታል? አለው አዲስ አበባ ነኝ ዋት አባውት ዩ እኔ አዲስ አበባ ነኝ አንተስ ብሎ ሲልክለት እኔም አዲስ አበባ ነኝ ብቻህን ነው የምንኖረው ብሎ እንግዲህ የሚጠይቀውን ጥያቄ ከዛ በኋላ እንግዲህ እንደምታዩት ታዲያስ ብሎ ይልክለታል ማለት ነው። ከዛ በኋላ ሰላም ነው ሶፊ ብሎ ይልክለታል ይሄኛው ልጅ ለእኔ መረጃ ይላከልኝ። ከዛ አለሁልህ አንተስ ይላል ሶፊ። ከዛ በኋላ ያኛው ልጅ ደግሞ አለው ሶፊ ታላቁ ሩጫ እንዴት ነበር ብሎ ሲጠይቀው አሪፍ ነበር አንተን የመሰለ ሰው ቀረብን እንጂ ብሎ ሶፊ ይጽፋል። ተመልከቱ ምን አይነት የርኩሰት አካሄድ እንደሚሄድ። ከዛ ልጁ አው ስራ ነበርኩኝ እና ምንም አልተመቸኝም እንጂ እሄድ ነበር በፊት ብሎ ይጽፋል ማለት ነው። ከዛ ኦኬ መች ነው ምሳ የምትጋብዘኝ ብሎ ሶፊ የሚሉት
መልሶ ይጽፍለታል ማለት ነው። እንዴ ሶፊ ምን ችግር አለው ብሎ የሰው ይጽፍለታል። ከዛ ሶፊ ደግሞ እሺ መች ይሁን ብሎ ይጠይቀዋል። ስልክህን ላክ እስቲ ሉክ ብሎ ይጠይቀዋል ማለት ነው። ከዛ ጂ ብሎ ደግሞ ይጽፋል ማለት ነው። ከዛ ያ ሰውዬ ደግሞ ሄይ ሶፊ እንዴት ዋልክ? አይ ዋዝ ቢዚ፣ በቃ ቢዚ ነበርኩ አይነት ብሎ ይመልስለታል። ከዛ ወሬኛ ለእኔ የሚሆን ጊዜ አተ ነው ብሎ ሶፎንያስ ጋዜጠኛ ሶፎንያስ የሚጽፈው ማለት ነው። ከዛ በኋላ ሰውየው ይላል አም ሶሪ ሃው ዋዝ ዩር ዴይ፣ ከዛ በኋላ ወዝ ፋይን አይነት ነገር ብሎ ሶፊ ይመልሳል። ከዛ ባህር ዳር ነኝ ይላል ሶፊ ደግሞ። ከዛ አይነት ሰውዬ ደግሞ ኦኬ ለስራ ነው ሲለው ሶፊ ደግሞ አዎ በዛው ሰው አግኝቼ ፈታ ለማለት ይለዋል። ከዛ አይነት ሰውዬ ደግሞ ኦኬ ባህር ዳር ቆንጆ ነቻ ሲለው ሶፊ ደግሞ አዎ አሪፍ ናት ይለዋል። ከዛ በኋላ ስልክህን ላክልኝ ቴሌግራም ላይ ላውራ፣ እቺን አንደርላይን አድርጉባት ቴሌግራም ላይ ላውራ የሚለውን ጽሁፍ ማለት ነው። እንዳለ እንደዚህ ነው የሚላቸው ለቴሌግራም ወስዶ ነው እዛ ጋር እርኩሰቱን የሚያወራቸው ማለት ነው። ከዛ ጥያቄ ምልክት ያደርጋል፣ ሄይ ሄይ ይላል። ከዛ ደህና ነህ ይላል። ከዛ በኋላ ሄይ ብሎ ይጽፋል። ልጁ ኢግኖር አደረገው ማለት ነው። ልጁ ዝም አለው ማለት ነው። እና እንደምታዩት አንድ ወንድ ልጅ ለሴት የሚጽፈውን ጽሁፍ ነው ሶፎንያስ ለወንድ የሚጽፈው ከወንድ ጋር ቻት ለማድረግ የሚሞክረው ማለት ነው። ልጁ ሲባንን ተወው። ሌላ የተላከልኝን መረጃ ደግሞ ላሳያቸው። አሁን ይሁላ ነገር ሳያወጣ ከሁለት ነገር ይሄ ሌላ ነው። አሁን የአንዱን ሰውዬ ጨርሷል። ሌላ ደግሞ መረጃ እያወጣ ነው። 3 ቀን በፊት የተላኩልኝ መረጃዎች ናቸው። ይኸው ሶፎንያስ ዋሲሁን ይላል። ከዛ ልጁን ስሙን ይጠራዋል፣ ሰሚር ይለዋል። ከዛ በኋላ ወይ ብሮ ይለዋል። ከዛ በኋላ ደህና ነህ ሲለው አለ ሶፍዬ ሁሉ ሰላም ብሎ ይመልስለታል። ደህና ነኝ፣ ቴሌግራም አለ ሉክ፣ ያኛውንም ቴሌግራም አለ ብሎታል፣ ይሄኛውንም ቴሌግራም አለ አለው። ከዛ በኋላ ይሰጠዋል ልጁ ማለት ነው። ከዛ ወደ ቴሌግራም ይመጣሉ። ከዛ ሶፊ የሚባለው ሰውዬ አካሄዱን ተመልከቱት፣ ምን እያለ እንደሚያወራ ይኸውላችሁ። የእናታችን የቅድስት ድንግል ማርያም ስም ጠርቶ በእሷ አንደበት ልትጠራ ይገባት። ለዛ ነው እና አዶናይም ሲጠሯት እንግዲህ ያከበሯት የመሰሉ ሰዎች ሁሉ ስሟን የጠሯት ሰዎች ሁሉ ይወዷታል፣ ያከብሯታል ማለት አይደለም። እኛ እናከብራት እናታችን ቅድስት ድንግል ማርያም እና እና አዶናይ በአፋቸው የሚጠሯት ቅድስት ድንግል ማርያም የተለያዩ ናቸው። እዛ ጊዜ ጠራት፣ ማታ ሄዶ በመጠጥ ሲራጭ ሲጨፍር አደረ። ከዛ ይህን ይመስላል። ይሄ ዴይ 7 በዩቲዩብ ቻናሉ እንዲሁም በቲክቶክ ገጹ ላይ በራሱ ዴይ 7 በሚለው 389,000 ሰው ፎሎ በሚያደርገው ገጹ ላይ የተናገረው ነገር ነው። ሶፎንያስ እንደዚህ ተመሳሳይ ነገሮች ለሰው ሜሴጅ ይልካል። ከዛ እንደዚህ አይነት ተመሳሳይ ጥያቄዎችን ይጠይቃል ማለት ነው። ሩት ስልክልሽ እኮ ቢያሽ ጂሚ ቤሪያው ጥያቄ አለ? እስካሁን ያልተጠየቀ አዲስ ጥያቄ አለ? አይ የለኝም፣ ግን እየተቆራረጠ ስለሆነ ኮፒ ሊንክ ያደርጉልኝ። እሺ ኮፒ ሊንኩን እስቲ አድርጉት። ኮፒ ሊንኩን ታብታቡን እያደረጋችሁ ነው። ቴንኪ ሙሌ እንኳን ደህና መጣ። ሰላምታ አቅርብና 2 ደቂቃ አለክ። መሰረታዊ እስካሁን ያልተጠየቀ ጥያቄ ጠይቁት። ኮመንት ላይ እንደዚህ ነክ እንደዛ ነክ ማለት ሳይሆን ልጁ አስገባችኋለሁ። ጥያቄያችሁን አቅርቡለት። ያልተመለሰ መልስ ካለ ለራሳችሁ ውሳኔ ትወስናላችሁ። እስካሁን ግን በተቻለ መጠን መልስ ለመመለስ እየሞከረ ነው። እናንተ የጠየቃችሁትን ጥያቄ ሙሌ መጠየቅ ትችላለህ። እሺ አቤላ ይሰማችኋል? ይሰማል። አመሰግናለሁ አቤላ፣ አንተንም ሌሎቻችሁንም ፍሬዘርንም አመሰግናለሁ። ያው ሰሞኑን የሰማነው ነገር በጣም አስደንጋጭ እና በጣም ሩቅ አገር ላይ የምንሰማ የነበረ ነገር በሩቅ ዓመታት ማለት ነው ኢትዮጵያ ውስጥ በዚህ ልክ መሰማቱ መታየቱ በጣም የሚያሳዝን ነገር ነው። ይህንን ነገር ሰዎች እንደ ቀላል ነገር እያዩ ነው። አሁን ፍሬዘር ላይም የሚፈርዱ ሰዎች ብዙ ናቸው። ኮሜንቶችን እዚህም ላይ ሳይሆን በሌላ ቪዲዮዎች ላይም ኮሜንቶችን አንብቤያለሁ ብዙ። ስለዚህ በዚህ ነገር ለፍሬዘር ልቤ አይውረድ ለማለት ነው። ምክንያቱም እግረኛው ሚዲያ ላይ ቀርበው ልጁ ሲጠየቅ በሳምንት 2 ቀን ቪዲዮ ወጥቼ ወይንም ዜና ምናምን ሰራለሁ አለ። ከዛ ቀጥሎ ደግሞ ከዛ ምንድነው የምታደርገው ቤት ምንድነው የምትሰራው ምናምን ስለው እኔ የቤትም ቤት ነኝ
እና የቤትም እመቤት ነኝ በቃ ቤት ስቀመጥ የቤትም እመቤት ነኝ ብሎ ነው የመለሰው ይሄ ልጅ። እኔ የሰማሁት እግረኛው ሚዲያ ላይ የሰማሁት ነገር ማለት ነው። ስለዚህ ይሄ ልጅ ጋዜጠኛ ነው። ምን አይነት ቋንቋ ምን አይነት አማርኛ ተመርጦ ሚዲያ ላይ እንደሚወራ ይሄ ልጅ ያውቃል። ስለዚህ ጋዜጠኛ ነው ዝም ብሎ ወይም እንደኔ አይነት ሰው አይደለም፣ ወይም እንደሌሎቻቸው አይደለም፣ የሚዲያ ሰው ነው ማለት ነው። ስለዚህ ስንት ዓመት ጋዜጠኝነት ሙያ ላይ ተሰማርቶ ሲሰራ የነበረ ሰው እግረኛው ሲጠይቅ የቤት እመቤት ነኝ ብሎ ነው መልስ የመለሰው ማለት ነው። እኔ በብዙ ነገር እርግጠኛ በዚህ ልጅ እርግጠኛ እንደሆነ ያደረገኝ መልስ አንድና አንድ ይሄ ነው። ወንድ ልጅ እንዴት የቤት እመቤት ነኝ ብሎ ሊናገር ይችላል? አንድ ወንድ ልጅ ኢትዮጵያ ላይ እንደዚህ ነገር ተሰምቶም ታይቶ የማይታወቅ ነገር ነው ማለት ነው። ከዚህ የተነሳ ይሄ ልጅ ትክክልም እንደዚህ አይነት ችግር ውስጥ ያለ ልጅ ነው ብዬ ግምት ለራሴ እንዲወስድ ምክንያት ሆኗል። ምናልባት ወደነ ፍሬ ስመጣ ፍሬዘር ማድረግ የነበረብህ ነገር ብዬ እንዳስተያየት የምናገረው ነገር ምንድነው ካለኝ ሰዓት አንፃር ይህን ነገር ማጋለጡን ከፈለክ ለማጋለጥ ስትወስን ማድረግ የነበረብኝ ነገር አንድ የህግ አካል ይዘ በቃ አሁን ወጣቶችን ነው ዙሪያ ላይ ያሉ ጓደኞችን የምታውቃቸውን ነው ያረከው። ነገር ግን ሲቪል የለበሰ ሊሆን ይችላል ወይንም ኖርማል የዩኒፎርም የለበሰ ፖሊስ ይዘ ነበር መጠበቅ የነበረብህ። ልክ አንተ ወደምትፈልገው ቦታ ላይ ከደረስክ በኋላ ያለውን ነገር አንተም ሞባይል ውስጥ ያለውን የጻፈውን ነገር እሱም ጋር ያለውን ነገር አሳይተ አሳምነ ቀጥታ ለህግ ነበር ከህግ ጋር ነበር ማገናኘት የነበረው። ስለዚህ እዛው ጣቢያ ነበር መያዝ ነበረበት። ጣቢያ አይደለም አንተ የምትወስደው፣ ፖሊስ ታዘጋጃለህ፣ ከዛ ትገናኛላችሁ። ከዛ በኋላ ፖሊስ ይዘዋል፣ ያለውን መረጃ ይወስዳል፣ አንተ ጋር የተጸጸታል፣ አንተ ጋር የተጸጸታል፣ አንተ ጋር የተጸጸታል፣ አንተ ጋር የተጸጸታል ይወስዳል። ከዛ ቦታ ላይ ማታቀውም ሰው ሌባ ነው ወይም ሞባይል መንጥፎ ነው ብሎ አንዱ መጥተው ማጅራቱን ብል ጥርሱን ቢያወልቅ ቢመታ ወንጀሉ አንተ ጋር ይመጣል። ከህግ አንፃር እንደዛ ነው የሚሆነው። ምንም ነገር ላይ ባልተጣራ ነገር ላይ ማንም ፍርድ መስጠት አይችልም፣ መምታት አይችልም። ነገር ግን ለህግ ነው አሳልፎ መስጠት የሚቻል ነበረው። ግን እንደዛ አድርጋችሁ ልክፍ አድርጋችሁ አቤላም እንደሚያወራ እንደነበረው ከዛ መጨረሻ ላይ ደግሞ ለቀቃችሁት። አሁን የለቀቃችሁት ነገር እሱ እኮ መተው አዲስ አበባ መተው እኮ ዝም ብል ይሄ ነገር ምናልባት ላይገለጥ ይችል ነበር። ነገር ግን እሱ ደግሞ መተው አዲስ አበባ መተው ደግሞ ሌላ ነገር ዘባረቀ፣ ጻፈ፣ የተለያየ ነገር አለ፣ ተዘረፍኩ፣ እንደዚህ ያደረኩ አዳማ ምናምን ብሎ ስም አጠፋ። ከዛ እናንተ ደግሞ ይሄንን ምላሽ ለመስጠት ምን አደረጋችሁ? ይሄን ነገር አወጣችሁ፣ አጋለጣችሁ። በአንድም በሌላም እግዚአብሔር እንደዚህ አይነት ነገር እንዲጋለጥ ስለፈለገ ምናልባት እንደዚህ አይነት ነገር ተከናውኗል። ኦሬዲ ይሄ ልጅ ተጋልጧል። የራሱ ሚዲያም ስጠይቀው ራሴን ለማስተካከል ወደ ጸበል ምናምን የሚል መልስ ሰጥቷል። ስለዚህ ሰውየው አምኗል ነው እኔ እያልኩ ያለሁት። ይሄ ልጅ በአንድም በሌላም አሻም ሲጠይቀው ጸበል ገብቻለሁ ራሴን ለማስተካከል ነው ያለው። ስለዚህ ምን ሆኗል? ከ50% በላይ በራሱ አንደበት ይሄ ልጅ እያመነ ነው። ከዛ ተጨማሪ ማስረጃዎችም በዚሁ ልክ አሁን አቤል ያሰማው አይነት ይሄን ሰምቻለሁ እኔ ራሴ አሁን አቤል ያሰማውን። ስለዚህ እንደዚህ አይነት ነገሮች እየጨመሩ መጥተዋል ማለት ነው። ስለዚህ ያካይ ስህተት ነበረው። ነገር ግን አንተ ልብ ያውረድ፣ ቀጥል፣ የምትጋፈጥ ያለውን ነገር ተጋፈጥ። ምንም የምትፈራው ነገር የለም። የህግ አካልም ምናልባት በዚህ ዙሪያ ላይ ልጁን ምናልባት ቁጥጥር ስር ካረገ በኋላ አንተን ሊጠራ ይችላል። ከዛ አንተ ያለ መረጃ ይዘ መቅረብ ነው ሊኖርብህ የሚችለው። እንደዚህ አይነት ነገሮች ይለመዱ። ስለዚህ ማጋለጡን እንቀጥል የሚል ነው። አመሰግናለሁ። ሰዓት ወሰድኩ መሰለኝ። አመሰግናለሁ። ጥያቄ ነበራለሁ እናንተ ማበረታቻ እና ምክር መስጠት እናመሰግናለን። ቴንኪው ሙሌ። ወደ ሌላ ሰው ሀሳብ አልፋለሁ። ኤርሚ ጥያቄ ካለ አሁን የሚመች ቦታ ካለ ከፍተህ ሀሳብ መስጠት ትችላለህ። ቀጥሎ ሄለን ጥያቄሽን ማቅረብ ትችላለህ። ከዛ ሩት ጥያቄሽን ታቀርቢያለሽ። ያሬድ ቀጥሎ፣ ከዛ ነባዊ የሚለውን አካውንት አንዳንድ ቁጥር ደጋግመህ ስለጻፍክልኝ ያስገባሁት ያስወረ
ያስወረድኳቸው ወንድሞች እንግዲህ አይ ቲንክ እዚህ ፍሬዘር ራሴን ማጥራት ፈልጋለሁ። የምጠየቀውን ጥያቄ በሙሉ ድፍረትና ነፃነት መመለስ እችላለሁ ብሎ ስለሆነ የመጣው ሚዛናዊ ሆነን ለመጠየቅ እንሞክራለን። አሁን እኔ ካወራው ነገር ሲያስረዳን ከተናገረው ነገር ጥያቄ የሆነብኝን ነገር ብቻ ነው የምጠይቀው። አንደኛው ምንድነው ካወራው ነገር አሁን የተለያዩ ቅድም ማን የምትባል ልጅ ገብታ ከጠየቀችው በኋላ ማለት ነው የተለያዩ ወንዶች በዚህ መንገድ አፕሮች ሊያደርጉ ይሞክሩ እንደነበረና እነዛን ወንዶች ብሎክ አድርገህ ታሰናብታቸው እንደነበረ ፈርዘር ስፒች ወይ ደግሞ ኮሚኒኬሽን እንደማታደርግ እና ብሎክ እንደምታደርግ ተናግረህ ነበርና ጥያቄ ምንድነው የዚህን ልጅ ሲሆን እና ከዚህ ልጅ ጋር የተያያዘ ሲሆን ለምንድነው እሱን ነጥለህ ማጋለጥ የፈለከው ከሌሎቹ ለይተህ ሌሎቹን በዚህ መንገድ ሳታወራ እሱን በዚህ መንገድ አውርተህ ለምን ታጋልጠው ሞከርክ? ጥያቄ። ሁለተኛው ጥያቄ ደግሞ ምንድነው ሶሪ አንድ ላይ የመለስኩልህ ባልፍ አይሻልም ማለት ሲበዛብኝ ስለሚችል ለምንድነው እኛ የማይመጥነኝ ነው ገባ ከአንድ ወንድ አይደለም እንደ ሀገር ተሾሙ ትልልቅ ሰዎችን ኢንተርቪው ያደረገ ሰው ሀገርን ወክሎ ዜና ያቀረበ ሰው የማትጠብቀው አይነት ነገር ሲሆንብህ ያበሳጫል። እንደ አንድ መንፈሳዊም ሲያበሳጫል እንደ ኖርማል እንደ ሌጋል እንደሆነ ሰው ስታስቡ የሚያበሳጫል። ሲቀጥል ደግሞ ከማትጠብቀውም ሰው ደግሞ ሲሆን ደግሞ በጣም ያበሳጫልና በጣም ብስጭት ብዬ ማጋፈጥ አለ ለምን ማጋፈጥ አለብኝ ብዬ ለምን እህት አለችኝ፣ ትንሽ እህት አለችኝ፣ ታናሽ ወንድም አለኝ። ኢትዮጵያ ውስጥ በጣም በየቦታ አንድ ሴት ምን አለችኝ መሰለክ ፍሬዘር፣ በእኛ የሕክምና ማዕከል ውስጥ እሷ የውስጥ ደዌ ሐኪም ነች መሰለኝና በእኛ የሕክምና ማዕከል ውስጥ በእንደዚህ አይነት ኬስ ተደፍረው እየተሰቃዩ ያሉ በጣም ብዙ ህፃናቶች አሉ እና ትልቅ ውለታ ነው እንደ ሀገር የዋልክልን አጋፍጠሃል ብላ ነው ያለች። ማሰብ ያለብህ አሁን አንዳንዶች ለምን አራራህለት ይሉኛል። እንዴ ተው እንጂ ሰዎች ለሱ ራርቼ ባላጋፍጥ ኖሮ በእንደዚህ አይነት ልምምድ ውስጥ ያሉ በጣም ብዙ ሰዎች ምን ያህል አደጋ ሊያደርሱ እንደሚችሉ አስባችሁታል? እኔ እዚህ ጋር የሚያስጨንቀኝ ከአንዱ ሶፎንያስ ይልቅ ኢትዮጵያ ውስጥ ስላሉ ሚሊዮን ህፃናት ሚሊዮን ሰዎች ባለማወቃቸው ገብተው የማይሆን ነገር ውስጥ ስለሚደረግባቸው ሰዎች ነው በደንብ ላስብ የምችለው። ለወንድማችን በስተመጨረሻ ይቅርታ ይደረግለት ብያለሁ። ለምን የግል ኬዝ የለኝም፣ ነገርኳችሁ። ይሄ ከሱ ጋር ጥል የለኝም። እንደውም ይቅርታ ይደረግለት የምላችሁ አይቀጣ አይደለም፣ ይቀጣ፣ እርማት ይውሰድ፣ ማገገሚያም ካለ ይግባ። ምክንያቱም አንድ ሰው ወዶ እንደዚህ አይነት ነገር ውስጥ ስለማይገባ ማለት ነው። ሶ ከዚህ አንጻር ነው ኤርሚ
ሌላው አንድ ሀሳብ መሀል ላይ ለመስጠት ሶፎንያስ ለምንድን ነው ጥያቄ ሲቀርብለት ጸበል መግባት ፈልጋለሁ ብሎ ለምንድን ይሸሽ? ተያይዞ መጥፋት የሚቻልበት ርዕስ ይመስለኛል። አንዳች ነገር ከዚህ ከፍሬዘር ከሚባለው አሁን ለጥያቄ ከቀረበው ወንድማችን ጋር አንዳች ነገር ቢኖረው እና እሱም ጋር የተያዘ ኤቪደንስ ቢኖር እሱም ኤቪደንስ ቢኖረው የድምፅ ቅጂ አሊያም የተላላኩት ነገር ቢኖር ወይ እኔ ብቻ አይደለሁም እሱም እንደዛው ነው ብሎ አጥፍቶ መጥፋት ይችላል። ወይም ደግሞ እሱ አበላሸው የምትሉትን ስም ከእንደገና አብሮ ማበላሸት የሚችልበት ነገር አለ። እሱ ብቻ አይደለም። የአሻም የሚዲያ ትሬዲንግ ወይም ግሩፕ ጥያቄ አቅርቦለታል። የማህበረሰቡን እሴት ያጎደፈ ነገር ነው ያደረግከው፣ መልስልን ሲሉት በአጭሩ ምንድን ያለው? ጸበል ልገባ ነው፣ ራሴን ማየት ራሴን ማረም ፈልጋለሁ ብቻ ነው አጭር መልስ የመለሰው። እንደዚህ አይነት ትልቅ ስራው ላይ ነገው ላይ መንገዱ ላይ እንደዚህ ትልቅ ጋሬጣ የሚሆን ሸክም ተቀምጦበት ራሱን ዲፌንድ ማድረግ እኔ አይደለሁም ብሎ መቅረብ ባለበት ደረጃ ቀርቦ መናገር በሚችልበት ሁኔታ ላይ ለምንድን ነው እንደዚህ ያለው የሚለውን ጥያቄ ሶፎንያስ መጥቶ መመለስ ከቻለ መመለስ አለበት ብዬ አስባለሁ። ምክንያቱም ይሄ ልጅ እኮ በቃ ጠየቃችሁት መጥቶ ለመመለስ እየሞከረ ነው። አሁንም እዚህ ውስጥ ያላችሁ ሰዎች ለምትጠይቁት ጥያቄ መልስ ለመስጠት እየሞከረ ነው። ሰው በባዶ ሲጠፋ ወይም ያላችሁትን ነገር ዝም ብሎ ሲቀበል ወንጀሉን አመነ ትሉታላችሁ። አንድ ሰው ግን መጥቶ ራሱን ዲፌንድ ለማድረግ እየሞከረ ነው። ገባ? ትክክልም ሆነ ስህተትም ሆነ ዲፌንድ ለማድረግ እየሞከረ ነው። እንደ ወንድ ልጅ ህይወት እንዳለው ሰው ፍሬዘር ልክ እንዳደረገው ያም ወንድማችን ያም ጋዜጠኛ መጥቶ ይሄንን ነገር ነው መመለስ ያለበት። ነገሮችን ማድረግ አለበት። ኤርሚ ሁለተኛውን ጥያቄ አቅርብና አጠር እያደረገ ለሁሉም እንዲበቃ አንተም ስትመልስ ኦልሞስት ተያያዥ ስለሆነ ጥያቄዎች አብዛኛው የሚጠየቀው ለዛ ጥያቄ የሚሆን አጠር ያለ መልስ እየመለስ አስገባቸዋለሁ። የሚወጡትን ሰዎች ስቀንስ አስገባቸዋለሁ። ራንደምሊ ነው እያስገባ ያለሁት፣ ሰዎች እየመረጥኩ አይደለም። ራንደምሊ ነው እያስገባ ያለሁት። ትገባላችሁ። ኤርሚ ሁለተኛውን ጥያቄ ጠይቅ፣ እንቀጥላለን። እሺ አቤላ ቴንኪዩ ፍሬዘርም ለምላሽ። እዚህ ጋር በደንብ ማስተዋል አለብን ብዬ ማስበው ፍሬዘርን የምንጠይቀው ራሱን ማጥራት ስላለበት ነው፣ አጠራለሁ ብሎ ስለመጣ። ሁለተኛ ደግሞ እኛም ማንም ላይ ለመፍረድ ብለን ሳይሆን የምናወራው በተቻለ መጠን ጥያቄውን ነው ማስበው ለማለት ነው። ሁለተኛው ጥያቄ ምንድነው? ፍሬዘር ከሱ ጋር በነበራችሁ ኮንቨርሴሽን እንግዲህ እንዳየ ነው ከባድ ኮንቨርሴሽን አድርጋችኋል። ያጠፋ ይታሰራል። በቃ የማይሆን ነገር አወራኝ፣ እኔም በዛ በሚፈልገው መንገድ አወራሁት። እንዴት ነው አሳን ለማጥመድ አሳው የሚፈልገው ነገር አይደለም የምትሰጠው። ከዛ በኋላ ያንን ነገር ለመብላት ሲመጣ እኮ ነው እንትን ውስጥ የሚገባው። እሱም የሚፈልገው ነገር ነበረ፣ የሚፈልገውን ንግግር አቀረብኩለት። ከዛ በአካል ለማግኘት ሲመጣ ያው እንደምታዩት ጉድ አድርገነዋል ማለት ነው። ይሄ ኔትወርክ እየተቆራረጠ ነው እያሉ ስለሆነ እስቲ ወዳጆች ታብታብ አድርጉት። እቺ የቲክቶክ ሳይኗን እንትን ጊፍት ለመስጠት ሞክሩ። የቲክቶክ ሳይኗን ለቤቱ ማለት ነው። ሪፖርት ያደርጋሉ እነዚህ ተደራጅተው ማለት ነው። ስለዚህ ሳይኗን ብቻ የቲክቶክ ሳይኗን ብቻ እንትን አድርጉ። ቴንኪ ጨርሴና እንደዛ አድርጉ። ታብታብ አድርጉ። ኮፒ ሊንክ ይቀጥል። 10,000 ይግባ ቢያንስ ኮፒ ሊንክ ቀጥል። መልስ አጠር እያደረግን ወደ ሰዎች ሀሳብ እንሄዳለን። ኦኬ። እና ወንድሜ ኤርሚ እንዳልኩ ነው
እሱን የግድ ለማጥመድ ማድረግ የነበረብኝ እሱ የሚፈልገውን አይነት ወሬ እና ንግግሮች መፍጠር ነበረብኝ። ያንን ነገር ፈጥሬ አድርጌ ወጥመድ ውስጥ አስገብቼዋለሁ። እኔ ራሴ በነገራችን ላይ እስክገረም ድረስ ነው 3 ሰዓት ተኩል አይ ቲንክ 3 ሰዓት ከምናምን ማውራት የተጀመረ ኮንቨርሴሽን 9 ሰዓት ላይ ማለት በአንድ ቀን ትውውቅ ከአዲስ አበባ አዳማ መምጣቱ ለኔም ይሄ ልጅ ምን ያህል ፕሮሰስድ እንደሆነ በዚህ ነገር ላይ ማለት ልቅቅ ብዬ ስላወራሁት በቃ አይታችሁ ከሆነ በቃ ዛሬ የምወደውን ላገኘው ነው ሲል ሰምታችኋል። መቼም ኮሜንት ላይ አይታችኋልና በዚህ ልክ አዲክትድ መሆኑን ነው የተመለከቱት እና በጣም ገርሞኛል። ያስጠይቃል እኔ ያስጠይቀኛል ብዬ አላምንም። ምክንያቱም እሱን ለማጥመድ የተጠቀምኩበት ንግግር ነው። ደግሞ ተሳክቶልኛል። አጥምጄዋለሁ፣ መረጃ ይዣለሁ። አይታችሁ ከሆነ ከአዲስ አበባ እየመጣ ነው። እንግዲህ የሚመጣ ከሆነ ያለውን ነገር አሳያችኋለሁ እያልኩኝ ለመረጃ እንዲመች አድርጌ ነገሮችን እያቀረብኩላችሁ ነበርና እሱን ለማጥመድ የተጠቀምኩበት ወጥመድ ነው። ያስጠይቀኛል ብዬ አላምንም። ይሄን መጠየቅም ካለብኝም ችግር የለም ሄጄም ማብራራት እችላለሁ። ምንም ችግር የለም። ቴንክ ዩ ራስ ኤርሚ ቴንክ ዩ። ሌላው ምንድነው እዛ ቪዲዮ ላይ የተወራ ነገር አለ። ዩቲዩብ ላይ የተለቀቀው ቪዲዮ ላይ ይመጣል እያሉ ነው። የሚመጣበትን ዓላማ እየተናገሩ ነው። ከዛ መጥቶ የተደረገው ተደረገ። ያን ያህል ትልቅ ጉዳት አልደረሰበትም። ፌስቡኩ ላይ ላፕቶፕ ልቀበል ሄጄ ላፕቶፔን ቅያስ ውስጥ አስገብተው ላፕቶፑን ነጥቀውኝ ከዛ በኋላ ደብድበው ሸኙኝ ካለ በኋላ ቪዲዮ ሲለቀቅ ለምን መጀመሪያ የጻፈውን አዳማ እንደዚህ ተፈጠረብኝ ያለውን ኢንፎርሜሽን ለምን አጠፋ? ሶፎንያስ በፌስቡክ ገጹ ላይ ላፕቶፔ ሊወሰድ ነበረ እና የአዳማ ልጆች ደበደቡኝ ብሎ የተናገረውን ነገር ለምን ማጥፋት አስፈለገው? የእውነት መረጃ ከሆነ እውነት ላፕቶፕ ሊቀበል ከሆነ አዳማ ድረስ ሄደው ያ አዳማ ድረስ የሄደበት ጉዳይ እውነታው እሱ ከሆነ የደረሰበት በደል ከሆነ እንደውም በደሉ በቪዲዮ ቀርቦለት ይሄው ላፕቶፕን የተቀበሉኝ እነዚህ ናቸው ብሎ ፊት ለፊት መጋፈጥ ሲገባው መጀመሪያ የጻፈውን ጽሑፍ ለምን ቶሎ እንዲደርሳችሁ በተቻለ መጠን ራሳችሁ ሀሳባችሁን አሳጥሩ። በተረፈ ትገባላችሁ ብዬ አስባለሁ። ቴንክ ዩ። ሄለን ማይክሽን ክፈቺ፣ ሀሳብሽን ማቅረብ ትችላለሽ። እሺ አቡና ቴንክ ዩ። ሰላም ለእናንተ ይሁን። እንዴት አመሻችሁ? ሰላም እሺ፣ ብዛ ደህና ነህ? አሜን። እሺ ቴንክ ዩ ፍሬ ስላገኘው ደስ ብሎኛል። በዚህ አጋጣሚ የኔ ጥያቄ የመጀመሪያው ጥያቄ ያው አንተ ራስህንም ነፃ ለማውጣት አሁን አቡና ከተናገረው ነገር ጋር እያይዤ ሶፊ ለምን ያን አደረገ እንዲህ አደረገ ለምን እንዲህ አላደረገም እሱን በሱ ወገን ያሉና እሱም ደግሞ ወደፊት መጥቶ የሚሰጥበት ሐሳብ የሚኖረው ይሆናል ብዬ አስባለሁ። ግን አሁን ህዝቡ ብዙ ጥያቄ የሆነበት ያለው ነገር እኔም ጋር እንደ ጥያቄ የሚያቃጭልብኝ ነገር ያንን ነገር ሶፊ ከአዳማ ተመልሶ አዲስ አበባ ደርሶ በደንብ ተረጋግቶ አእምሮውን አሰርቶ ያን ሐሳብ አስቦ ፌስቡክ ላይ እስኪ ፖስት ድረስ አንተ ምንም ነገር እያደረግክ አልነበረም። መችና እንዴት በምን ሁኔታ ነበር ያንን ነገር ልታጋራን አስበህ የነበረው ለሰፊው የኢትዮጵያ ህዝብ? እሱ ቀድሞ ባያጋራ ኑሮ ያንን ነገር። የመጀመሪያው ጥያቄ ይሄ ነው። ሁለተኛው ጥያቄ ፍርዬ እንደ ክርስቲያን እህት ነው የምጠይቅህ። ወጣቱን ምን ታስተምረዋለህ? ምን ትመክረዋለህ? እንደ አንድ አማኝ ወንድም፣ እንደ አንድ በቤተክርስቲያን ታንጭ ያለፉ ልጅ ነኝ ስትል ሰምቻለሁ ቅድም። ስቲል በቤተክርስቲያን ውስጥ ያለህ ወጣት ነህ እና አንድ የቤተክርስቲያን ወጣትን የሚወክል ነገር ነው ወይ ዩቲዩብ ላይ የምታስተላልፈው? ገባህ? በእንደዚህ አይነት ነገር ውስጥ ያሉ ወንዶች ተስበው የመጡበት ምክንያት የኔ እንደዚህ መሆን ነው ብለህስ አስበህ ለራስህ ምክር ሰጥተሃል ወይ? ለወደፊቱ ለወጣቱስ ምንድነው ይዘህለት እየመጣኸው ያለው ነገር? ከኔ ተማሩ ብለህ የምትናገርበት ነገር አለህ ወይ? ይሄን ብትመልስልኝ ደስ ይለኛል፣ ለወጣቱ ከመጠንቀቅ አንፃር። መልካም እሺ። የአጋጣሚ ጉዳይ ሆኖ ሶፎንያስ የሚገርማችሁ ምን ተፈጠረ መሰላችሁ? ልክ ያንን ጥቃት ከደረሰበት በኋላ ወጥቶ እንደሄደ የሚገርማችሁ ነገር በነጋታው አንድ ወዳጅ
አደጋ ደርሶበት ክሊኒክ ልጠይቀው ሄጄ ነበርና ክሊኒክ ልጠይቀው በሄድኩበት አንድ ሰው ደወለልኝ ማለት ነው። ያ ሰው ደወለልኝና ፍሬዘር አለ። አቤት በጣም ጀግና ነህ ምናምን አለኝ። እሺ አመሰግናለሁ። ምን አንድ ነገር ልነግርህ ነበር አለኝ። ምንድነው እለዋለሁ። እኔ እኮ ይሄን ሰውዬ ወደ አዲስ አበባ ታክሲ ሊይዝ መናኸሪያ ነው ማለት ነው። ታክሲ ሊይዝ ይዞ ሲገባ ከጎኒ ነበር የተቀመጠውና በጣም አቀበጥብጦት ነበር። ልክ አልነበረም፣ ተረብሿል። በዛ ላይ ስልኩ ቻርጅ ሊዘጋበት ነበርና ለሹፌሩ ሰካልኝ ብሎ ቶሎ አሰክቶት 5% ሲሆን በቃ ተቀበለው። አምጣ ብሎ እንዴ ኧረ ያርግልህ ትንሽ አልፈልግም በቃ አምጣ ብሎ ተቀበለው። ከዛ በኋላ ወዲያው ገብቶ ዝም ብሎ ይጽፋል። ዞር ብሎ ቀንም ይጠይቀኛል። ቀን እንደዚህ ነው ይለኛል። እኔም ምን ሆኗል ይሄ ሰውዬ እያልኩኝ እንትን አልኩኝና በነጋታው የአንተን ቪዲዮ ሳይ ተረዳሁኝና ቁጭ ብሎ የፈጠነ ነው እዛው ይጻፈው አለ። ያ ማለት እኛ እዛ ጋር እኛ ሰፈር መጥቶ ያ ነገር ከተፈጠረበት በኋላ መኪናው ውስጥ ቁጭ ብሎ ነው የጻፈው። ኢቭን እኔ ራሱ ቤት ከገባሁ በኋላ ነው ጓደኞቼ ደውለው ነው አረማ ይሁን ነገር ለጥፏል ያለኝ። እኔ ያን ነገር ኦልሬዲ ይዤዋለሁ። ኦልሬዲ አንዳንድ ነገሮች መሰባጠር ነበረባቸው። ምክንያቱም ከመግቢያ ጀምሮ ያለው አሁን እናንተ ያያችሁት የቪዲዮውን ፍሰት እንጂ ያን ቪዲዮ ራሱን ለማቀናበር ራሱን የቻለ የሆነ ጊዜ ይፈልጋል እኮ ኤዲት የምታደርጉ ሰዎች ትረዱኛላችሁና ቀስ እያልኩኝ ላጋልጥ ነበር የነበረው። ነገር ግን ወዲያውኑ የዛኑ ምሽት እሱ ጽፎ ለቋል። አዳማ ሄጄ ተደበደብኩና ገብቼ ሳየው ብስጭት ነው ያልኩት። እንዴት እኛ ምን አድርገን ራሱ ነው በማይሆን መንገድ መጥቶ ተደብድቦ ሄደው ይሄ የዛኑ ሰዓት ነው። አይታችሁ ከሆነ ይሄ ሰው እንደዚህ እንደምታስቡት አይደለም። ይሄ የዛኑ ምሽት ተናግሬያለሁ። ከዛ ግን ሙሉ መረጃውን ግን ነገ ነው የምለክላችሁ። ለምን አልተሰራማ? እየቀረጽኩ ነበር፣ ውጪ ነበርኩ የነበርኩት እንጂ ምንም የተሰባጠረ ነገር የነበረ ነገር አልነበረ። ስለዚህ ላጋለጥ የነበረው ነገሮች ልክ ማለት ነው። የሚጠይቁት ሰዎች ለምን ቪዲዮ ነው ያሰሙት? ነገሮች ሲሰሩ ማድረጉ ማቀነባበሩ ምናምን ለምን አስፈለገ? ለምን እንደወረደ ሁሉ ነገር ሊለቀቅ አልተፈለገም? በሰዓቱ አንተ ጋር ያለው ነገር ለምን ተቆራርጦ ሆነ የሚሉ ጥያቄዎችን ብዙ ስለሆኑ ማለት ነው። ይሄንም አያይዘህ እንድትመልስ እፈልጋለሁ። እንትን እንኳን አይደለም እንደዚህ ወዲያው ለቅቄ ይቅርና ተቀናብሮም አልተቻለም እኮ። ያው አሁን ራሱ የቀረብኩበት ምክንያቱ እሱ ነው። ተቀናብሮ እንኳን በስርዓት መረጃ ተሰብስቦ እንኳን የጽሁፍ የድምጽ የቪዲዮ ምስል ሁሉ አቅርቤ ራሱ ያልተቻለበት ሁኔታ ላይ ያሉት እንኳን አይደለም ብድግ አድርጌ ለቅቄ ይቅርና ማለት ነው። ሶ መረጃውን አቀናብሮ ከማቅረብ አንፃር ነበረ። ጊዜው ደግሞ ጊዜ አልፈጀም፣ አንድ ቀን እኮ እሱ ማታ መጥቶ እንደዛ ተደርጎ ሄደ። እኔ በነጋታው ለቅቄዋለሁ። ይሄን ያለው ነገር ሲቀጥል፣ እስቲ ሄለን አንዴ ማይክሽን አብሪልኝ። አንድ አንቺን መጠየቅ የምፈልገው ጥያቄ አለ። ኦኬ ጠይቀኝ። እስቲ የኔ ቪዲዮዎች ላይ ገብተሽ ኮንተንቶችን ገብተሽ ተምኔሉን ሳይሆን ቪዲዮውን ከፍተሽ አይተሽው ታውቂያለሽ? በተለይ ስለ ወሲብ የሰራኋቸው አይቼ አውቃለሁ። ቲክታክ ላይ መከታተልህ ነበር ከዚህ በፊት ስለተቀራረበ። ምን ተረዳሽ? እስቲ ከዛ ውስጥ እስቲ አስተያየት ስጪኝ። አንድ 30 ሰከንድ ልስጥሽ። እስቲ አስተያየት ስጪኝ፣ ወይ ደግሞ እንደዚህ አስተያየት ስጪኝ ስልሽ መልካም ነገር ሳይሆን ንቀፊ ውስጥ መጥፎ እንደኔ ነው የምትጠይቀኝ? እንዳንቺ ንቀፊ። ኦኬ እንደኔ እንደ አንዲት የገጠር ልጅ እውነት ለመናገር ቀፋፊ ወንድ ነህ። ለኔ በጣም ይቅርታ፣ የሚቀፉ ነገሮችን ነው የምታስተላልፈው። በጣም ሰው ለምሳሌ የሚቀፍ ብለሽ ያልሽውን ነገር ንገሪ። ለምሳሌ ምን ቀፍ ንግግር ከነ ኢትዮጵያዊነትን አይደለም፣ ይሄ ኢትዮጵያዊነትን ከነ የማይገልጹ ነገሮችን ነው የምታስተላልፈው። አሁን ቅድም ራሱ ወንዶች ተሰብስበው ኢትዮጵያዊነት ብሎ መናገሩ ሳይሆን እንደዚህ ብለሃል ብለሽ በይ የደበረሽ ነገር ንገሪ። ለምሳሌ አሁን ቅድም እኮ ምን አልካ ፍሬ? ተሰብስበው እነሱ ያሉ ያለ ልጅቱ ጥያቄ ስትጠይቅህ አሁን ከናንተ ውስጥ ሴክስ ማድረግ የማይፈልግ ሰው አለ ወይ ብለህ ጠየቃቸው። ያልተባለ ያልተጠየቀ ጥያቄ ነው የምትመልሰው። ገብቶሃል አይደለ? ስለዚህ ልክ አይደለም ነው ልክ አይደለም የጠየቁት። ሄለን ምንድነው የምሰራው ኮንቴንት አስፈላጊ የሆነ ሐሳብ ላይ ነው ሐሳብ የምሰጠው። አሁን ናቹራል የሆነ ነገር ነው ሐሳብ የምሰጠው ለማለት የተፈለገ ይመስለኛል። እኔ ስሰማው እንደዛ ነው። ከዚህ ውስጥ ሴክስ ማድረግ ኤግዛክትሊ አቤላ እንደዛ እንደሆነ ገብቶኛል። ግን ደግሞ እኔ አንድ ጥያቄ ልጠይቅህ።
እነኚህ ሰዎችም እኮ ሲመጡ ተፈጥሯችን ነው ብለው ነው አይደለ የመጡት። ግን ደግሞ ስህተት እንደሆነ እያወገዘች ነው የምትገኘው ሀገራችን እንደ ሀገር። አትደግፈውም እንደ ሃይማኖት፣ አትደግፈውም እንደ ሀገር፣ እንደ ህጉም ቢሆን አይደለ። ስለዚህ ፍሬዘርም የሚያወራበትና የሚሄድበት መንገድ ተፈጥሮን በትክክለኛ ሁኔታ ዲፋይን የሚያደርግ አይደለም፣ በሀገራዊ ሁኔታ ማለት ነው አይደል? ይህ ግልጽ የሆነ ነገር አልተለመደም በሀገራችን። እስቲ ቆይ አንዴ እዚህ ጋር ትመልሳለህ። አንድ ጥያቄ ልጠይቃት። ምንድነው የወንበር መዞር መሰለኝ ችግሩ። ብዙ ጊዜ የተለመደው ኮንቴንት ሴት ልጅ ለመደሰት ለመርካት ወይም ሴት ሚስትን ለማስደሰት እንዴት ነው ማድረግ ያለብኝ የሚል ኮንቴንት ቢሆን ኖሮ ያለው ማንም ሰው በዚህን ያክል ደረጃ እሱ ላይ ጥያቄ አይፈጥርበትም። አሁን እሱ ግን ወደ ሴቶቹ ወንበሩን አዙሮ ባልሽ እንደዚህ ነው የሚፈልገው አይነት ሀሳብ ነው እየሰጠ ያለው ለሴቶች ማለት ነው። ኮንቴንቱ እንደዛ ነው። የቪዲዮቹ ኮንቴንት ለአንዲት ባላላት ሴት ባሏን እንዴት ከባሏ ጋር እንዴት አይነት ወሲባዊ ግንኙነት ማድረግ እንዳለባት ምናምን ነው የሚያወራው። ከኢትዮጵያዊነት አንጻር እንደዚህ አይነት ግልጽነት አልተለመደም። ኤግዛክትሊ ለመጀመሪያ ጊዜ ነው። እውነት ነው። ልክ ነው። እና መመለስ ትችላለህ መልስህን። እሺ ሄለን፣ ምን መሰለሽ፣ እኔ የኖርኩበት ፋሚሊ ውስጥ ችግርና ኬዝ እንዳለ በግል ህይወቴ ስለማቅ ይሄን ነገር በአደባባይ ገልጬ የምናገረው ምክንያት አለኝ። የመጀመሪያው እሱ ምክንያቱን አልነግርሽም እዚህ ጋር የራሴ የግል ህይወቴ ስለሆነ ነው። ነገር ግን ስለ ወሲብ ልክ አይደለም ያልሽው ባልሽ እስቲ ግቢና በትዳር ውስጥ ነው እያልኩኝ ሰናገር ነበር ሶ በግልጽ እዚህ ጋር መናገር ቆይ ለትዳር መፋቻ ምክንያት አይደለም ነው ወሲብ ላይ እኔ ላስታውስህ ፍሬ አንድ ቪዲዮ ላይ ምን ይላል መሰለ ከትዳር በፊት ባታረጉ መልካም ነው ካደረጋችሁም ደግሞ ግን ብለህ የምታወራበት ወሬ አለ። እና ምን ሆነ እሱ ኦኬ ካደረጋችሁም ብለህ የምታስተምርበት ኦልሬዲ ከትዳር በፊት ቢደረግ ችግር እንደሌለው አላስተማርኩም አላልኩኝም። እኔ ይኸውልሽ ግልጽ በመሆን አምናለሁ፣ በማስመሰል አላምንም። ኦኬ እሺ ይሄንን ተውና አንተ ቆይ እንዴ እዚህ ጋር ጥያቄ አንስተሽ እኔን ሪከርድ አስደረገሽ ለመሄድ ነው የመጣሽው? ልመልስልሽ፣ ጠይቀሻል፣ ልመልስልሽ። ከትዳር በፊትም ብለሃል አልሽው። እውነቱን እናውራ ከተባለ የአብዛኛው የወጣት ህይወት ቢፎር ሜሬጅ ሴክስ ላይፍ አለው አብዛኛው ወጣት። ይሄ ግልጽ ነው፣ እኔንም ጨምሮ ግልጹን እናውራ ከተባለ ማለት ነው። ነገር ግን ስለዚህ እንደምታስተምር እያመንክልኝ ነው። አመሰግናለሁ። ኧረ እቺ ሴት ምንድነው የምትለው? እግዚአብሔር ለምንድን ነው ኔጌቲቭ ነው ፓርቱ የምትወስጂው? ምንድነው ይኸውልህ አሁን እኮ አንተ ራስህ ነህ እኔ ላይ እስቲ ትችት አቅርቢ ያልካት ትችት እየሰጠች ያለችው። አሁን ሰዎች ጥያቄ እንዲያቀርቡ ነው የገቡ። አንተ እሷን ትችት አቅርቢ ያልካት ትችት እያቀረበችብህ ነው። ወይ ትችቱን አቅርቢ። አይ ትችቷ ፌር አይደለም አቤላ። አሁን ለምሳሌ እናውራ ከተባለ እኔ አሁን ሄለን ስንት ዓመቷ እንደሆነ አላውቅም። ፌር የሚባል ትችት እኮ የለም ፍሬዘር፣ ፌር የሚባል ትችት የለም። አቅርቢ ስላልካት አቀረበች። አንተ ነህ ትችቱን ሃንድል አድርገህ ሀሳቧን ገዝቶ አሊያም በሀሳብ ልዩነት ተለያይታችሁ እኔ እንደዚህ ነው ያሰብኩት አንቺ እንደዚህ ነው ያሰብሽው ብለህ እንትን ማለት የምትችለው አንተ ነህ። እሷ ግን ትችት ስላልካት ትችት አቀረበች እንጂ ጠይቃ ለመውጣት ነው አይ ቲንክ የገባችው ልጅቷ። ያቀረበችው ትችት ከባህል ያፈነገጠ ነው የምታቀርበው ነገር እያለች ነው። ከባህል ያፈነገጠ ነው። እንዴት እንደዚህ አይነት ነገር ውስጥ ገባ? ያ ነገር እንደዚህ አይነት ሰዎች ወደ አንተ እንዲመጡ አትራክት አድርጓቸዋል እያለች ነው። አንተም ደግሞ ቅድም ስትናገር እንትን ብለህ እየተናገርክ ነበር። አይ ቲንክ አንድም ሁለቴም እንደዚህ አይነት ሰዎች በውስጥ በኩል ሲመጡ ብሎክ አድርጌያቸዋለሁ። ማን ነው ጋዜጠኛ ሶፎንያስን ግን እስከ መጨረሻ ላየው ፈልጌ ኮንቨርሴሽንን ቀጥያለሁ ብለሃል። ስለዚህ እሷ እያለች ያለችው ይሄ ነገር እንደ ምክንያት አይቆጠርም ወይ አንተ የምትሰራቸው ኮንቴንቶች እነዚህን ሰዎች ለመሳብ? ይኸውላችሁ እውነት ነው። በአንድ በኩል ልክ እኮ ነው። እንደዚህ ከወሲብ ነክ ጋር የተገናኙ ነገሮች መስራቴ አትራክት ሊያደርጋቸው ይችላል። ነገር ግን እኔ እነሱ አትራክት ሆኑም አልሆኑም ምን አይመለከተኝም፣ የራሳቸው ጉዳይ ነው። ከመጡ ያው ልክ ገብተው ይመለሳሉ።
እዚህ ጋር ግን እየሰራውኝ ያለሁት የብዙዎችን ቤት ነው። አይ ቲንክ ከባህል ያፈነገጠ ነው የሚለው እንዳለ ሆኖ ግን አልጠቀማችሁ። ለምሳሌ ወንዶች እንደዚህ አይነት ነገር ይወዳሉ እየስናገር በጣም ብዙ ባለትዳሮች ቤቶቻቸውን ትተውች የሚወጡት ለምንድን ነው? እስቲ እውነት እናወራ። ለምሳሌ ውሽማ የሚያስቀምጡት ለምንድን ነው? ይቅርታ ምናልባት አሁን ከዚህ በኋላ ስለምናገራቸው ቃላቶች ቤት ውስጥም ያለችው ሚስቱ ያላት ጡት 2 ነው፣ እዛም ውሽማ ብሎ ያስቀመጧት ጡት 2 ነው። ግልጹ ስነግራችሁ እቺኛውም ሴት ናት በጾታ ያቺኛውም ሴት ናት። ነገር ግን ምንድነው በመካከል ያለው ልዩነት? የሆነ ልክ ያልሆነ ነገር አለ። ያንን ነገር ከማስተካከል አንፃር ነው ግልጽ ሆኜ እዚህ ጋር እያወራሁ ነበር። ሲቀጥል ከትዳር በፊት መመክር ሰው አይደለሁም፣ ግን ደግሞ የአብዛኞቻችንን ህይወት ስንመለከት ወጣትነት የሚባለውን ላይፍ ስናሳልፍ ሚስቴኮች ይኖሩብናል ምናምን። ግን እዛ ነገር ውስጥ እንኳን ካላችሁ ነው ጥያቄ። ንግግሬ እንደዛ እንጂ አድርጎ አይደለም። ያገባችሁ ከሆናችሁ መልካም፣ ግን ያላገባችሁ ሆናችሁ እንደዚህ አይነት ነገር ውስጥ ሆነ ያላችሁት ግን በቻላችሁት አቅም በዚህ ነገር እንዳትጎዱ እንደዚህ አድርጉ። ኢትስ ጀስት አድቫይስ እኮ ነው። ደግሞ የተኖረን ላይፍ ማውራት ደግሞ ይሄን ያህል ክፋት አለው ብዬ አላምንም። ሲቀጥል ከባህል ያፈነገጠ ነው ላላችሁት ማየት ትችላላችሁ። ስለ ትዳር ከዛ ውጭ ያላችሁ ካላችሁ ግን በቻላችሁት አቅም ለምን እኔ ፈራጅ አይደለሁማ፣ እኔ አድቫይስ ሰጪ ነኝ። ማንኛና ነው አሁን አንዳንዶች እንደዚህ ለምን ታደርጋለህ ይላሉ። እሱ እንደማይወድቅ ምን ማስረጃ አለው? ማንኛና ነው ሌላውን ሞቅሶ ከትዳር በፊት እንደዚህ አይነት ነገር ውስጥ አለ ብዬ። ስለዚህ ለመውቀስ ሳይሆን ከማስተማር አንፃር ብቻ የተናገርኩት ስለሆነ ሄለን እህቴ እኔ በግልጸኝነት ስለማን ነው ማስመሰል አልወድም። ስም እየጠራው ለምሳሌ አሁን ይቅርታ አድርጉልኝ ጡት ብዬ እጠራለሁ። ለምንድን ነው የምጠራው? ስሙ ስለሆነ ነው የምጠራው። ሌሎች ፓርቶችንም ልጠራ እችላለሁ። ይሄንን የምጠራው ስሙ ስለሆነ እና ከዚህ አንፃር ተረዱኝ። ከእነሱ ስለ ወሲብ ስለሰራው መጡ ማለት እኔ ነኝ ማለት አይደለም። ያው መጣ ቴንክ ዩ አንተ ግልጽ ስለሆንክ ነው፣ እኔም ግልጽ ሴት ስለሆንኩ ነው ቀፋፊ ነህ ለኔ ብዬ ያወራሁት። አም ሶሪ ስለ ግልጽነቴ ስለኔ ገብቶሃል አይደለ? ስለራሴ ግልጽነት ሳይሆን አንቺ እያደረግሽ ያለሽው ስድብ ነው። ግልጽነት እንደዚህ አይደለም። ግልጽነትና ብልግና ይለያያል። የኔና ፐርሰናል እንዳይሆን ጥያቄ ጨርሰሻል? ሌላው ጥያቄ ምንድነው? ወጣቱን ምንድነው ማስተማር የሚፈልገው ከዚህ በኋላ እንደዚህ አይነት ነገር ወደ እንደዚህ አይነት ነገሮች እየተሳበ እንዳይመጣ? አቤላ እንደምታውቀው አሁን ኦፍ ቶፒክ ነው ግን እያወራች ያለችው። ለምንድን ነው የምትፈቅድላት? ጉዳዩን በተመለከተ ብቻ ጥያቄ እንድትጠይቅ። ጉዳዩን በተመለከተ ብቻ ነው ያወራ ያለው። ጉዳዩን በተመለከተ ነው። ለምን እንደዛ የሚባሉት? በዛ ላይ ደግሞ ረጅም ሰዓት እየወሰዱ ነው አቤላ እና ብዙ ሰው ስላለ ትንሽ አጠራጠር ቢሆን ነው። ጊዜ እንጨርስና ወደ ቀጣይ ሩት ናት። አይ ቲንክ ቀጥሉ። ኦኬ እሺ ቴንክ ዩ አቤላ አመሰግናለሁ። ፍሪ ቴንክ እሺ ሩት መቀጠል ትችያለሽ አንቺን ሀሳብ። እሺ ቴንክ ዩ እሰማለሁ። ኔትወርኬ በጣም እያስቸገረኝ ነው፣ ግን ሀሳቤን ለመናገር እሰማለሁ። ይሰማል። እሺ በመጀመሪያ በጣም ነው የምናመሰግነው አቤል ፍሬዘርን ስላመጣ። ቴክስት አድርጌለት አልሰማኝም ነበር፣ አላየውም ነበር። በጣም ጀግና ነህ፣ እግዚአብሔር ይባርክ ማለት እፈልጋለሁ። የእውነት ብዙዎች ያልደፈሩትን ወንድ ነኝ ባዮች የማይሞክሩትን እንቃወማለን ብለው ግን በድርጊት የማያሳዩንን ነገር አንተ የእውነትም አድርገኸው ስላሳየህን እናመሰግናለን። የእውነት እንደዚህ አይነት ድፍረት የላቸውም፣ ለዚህ ነው የሚቃወሙ በነገራችን ላይ እና ይሄን ነገር ሳልናገር ማለፍ አልፈልግም እና በጣም አዝናለሁ እንደዚህ አይነት ሲቹዌሽን ላይ በመቀመጥ። ትክክለኛው ወንጀል ስለሆነ ስለ ኃጢአት ምናምን አላወራም። ወንጀለኛው ባልተነሳበት ግን አንተ ደግሞ ያለ ቦታ ተቀምጠ እንደዚህ እየተጠየቅ መሆን ራሱ አገራችን ያለችበትን ውድቀት ነው የሚያሳየን። እውነት ለመናገር እኔ በጣም ነው ማዝነው ማለት ምን ያህል ጋይድ እየተደረግን እንዳለ፣ ምን ያህል ወደሚፈልጉት ነገር እየመሩን እንዳለ በቃ ራሳችሁን ይዩበት። የእውነቴ ነው ማፈር አለብን በዚህ ራሱ ማለት ያለፈ አልፎ እያረጋ ያለው ነገር ከማመስገን
አልፈን ልጁን ደግሞ ተጠያቂ ያደረግነው ነው በዚህ ነገርና በጣም አፍራለሁ። እውነት እንደ ሀገር በጣም አፍራለሁ። ብዙዎቻችሁ እንቃወማለን ትላላችሁ እንጂ እውነት ለመናገር ፍሬዘር የምትቃወሙ በጠቅላላ ለዚህ ነገር ተባባሪ ናችሁ፣ የአጋንንት መሳሪያ ናችሁ ብዬ ነው ማስበው። ምክንያቱም እዚህ ሲስተም ውስጥ በሆነ መንገድ እያዋጣችሁ ነው ብዬ ስለማስብ ማለት ነውና በጣም ነው በቃ ይሄንን ለመናገር አንድ ጥያቄ ነው ያለኝ፣ እሱን እናገራለሁ። ግን እንደ ሀገር በጣም ምን አይነት ውድቀት ውስጥ እንዳለን ምናይበት በጣም ብዙዎች ሊያመልጡበት የሚገባ ማስተዋል የነበረባቸው ነገር ግን በቃ እንደምታዩት ነው። እኔ አይ ዶንት ኖ እራሳችሁን ደግሞ አትፍረጂ አትበሉ። እፈርዳለሁ ባይ ዘ ዌይ የምፈርደው ለምንድነው ሌባን ሌባ አላል ምንድነው ሌባን ሌባ አላል እና ጸበል ምናምን ያለውን ተውት፣ ይቀር አላችሁት እኮ ትክክለኛ ወንጀሉን ያመነ ስህተቱን ያመነ መጥቶ ያልተከራከረን። ግን ይሄ ሰውዬ በተቻለው መጠን ማለት እንደውም አስተዋይነቱን ነው እዚህ ጋር የምናየው። ባይ ዘ ዌይ ኢሞሽናል ሆኖ አለማስደብደቡ ራሱ በዛ መሀል በጣም ማለት ሊበረታታ እኮ የሚገባ ነው። እኔ የደቦ ፍርድን በምንም አይነት አልደግፍም ክርስቲያን ስለሆንኩ። ማንም ሰው ከኃጢአቱ የመመለስ እድል አለው። እስከ ኃጢአቱ ደግሞ የሚወደው ጌታው የሞተለት ጌታው አለለት ብዬ አምናለሁ። ግን እንደ ሰው ግን ብዙዎቻችሁ የሌላችሁን ኳሊቲ ግን እሱ ግን አደረገ። አይተናችኋል፣ እናንተን አይተናችኋል። ሁላችሁም ውሸታሞች ናችሁ። በነገራችሁ ላይ ይሄን ነገር ትደግፋላችሁ፣ አትቃወሙ። ምክንያቱም በእንትን ወንድ ላይ ሲሆን ስለምትፈሩ፣ በተለይ ወንድ ነኝ ባዩ ስለምትፈሩ ሴት ላይ ነው የምትበረቱት። ሴትን ማስጣት ላይ ነው እንጂ የምትበረቱት በማስረጃ የተደገፈ ነገር ፊት ለፊታችሁ አይናችሁ ውስጥ መጥቶላችሁ ግን ጭራሽ ልጁን ታሳቅቁታላችሁና በጣም እንደ ሀገር ነው ያፈርኩት። ያው ጌታ ምስክሬ በጣም ነው ያፈርኩት። የናዝሬት ልጆች ይሄን ልጅ በጣም ፕሮቴክት ልታረጉት ይገባል። እኔ በዚህ ነገር ታምቻ ያውቃለሁ። ባይዘው ለዝቢያንሽ ተብዬ አውቃለሁኝ ባልሆንኩበት በታየሁበት ብቻ ማለት ነው። እና ይሄንን ነገር አልደለሁም ብዬ ተቃውሞ ቪዲዮ ስሰራ ግን እነሱ ራሳቸው ሊያስጠቁኝ የኛ ወገን ናት እያሉ ሲሉ ነበር። በተመሳሳይ ይሄው ፍሬዘር ጋር መጥተው ኮሜንት እያደረጉ ነው ማለት ይሄን ያህል ታወራችኋል፣ ይሄን ያህል ነው ለአሰራር ተላልፋችሁ ነው የምትሰጡት። የእውነቴን ነው። በጣም ነው የሚገርመኝ። ያሰመሩላችሁን ሩቅ ይመስላችኋል አይደል? እጃችን ላይ ነው ያለው። በየኮሜንቱ ተናገሩ ብትባሉ በየኮሜንታችሁ እንደዚህ አይነት ሜሴጆችን ታስተላልፋላችሁ። እንደምትጸየፉት አይደለም አክሽናችሁ። የሆነ ነገር ቫይራል እስኪወጣ ስለጠበቃችሁ ነው እንጂ ብዙዎቻችን በሜሴጅ የምናስተናግደውን ነገር ነው ባይ ዘ ዌይ ይሄ ልጅ አስተናግዶ ያጋለጠው በነገራችን ላይ። ስለዚህ እኔ በጣም እንትን ላበረታታ እፈልጋለሁ። ምናልባት ደግሞ አንተ ካለህበት ስህተትም እንድትመልስ እግዚአብሔር መንገዱ ይሆናል። ስህተት ስል ይሄ ፐርሰናል ከእግዚአብሔር ጋር ባለ ሪሌሽንሽፕ ነህ ማለት አይደለም። እንዳልሆንክ በጣም እርግጠኛ ነኝ። ምክንያቱም እኔ ስለማውቃቸው ማለት ነው። አይደለህም የሆነው ሰውዬ ተናግሯል። በጣም ግልጽ ነው። በነገራችን ላይ በግልጽ ነው የታየው። ማለት ናዝሬት ድረስ መጥቷል። ምንም ማስረጃ አያስፈልግም። ማስረጃ ራሱ እኮ እጃችሁ ላይ እሱ ራሱ በቂ ነው። ዲሌት ማድረጉ በቂ ነው የፌስቡክ እንትኑ። ግን ይሄ በእርግጠኝነት አንዱ መሳሪያ ነው። በቃ ይሄ የነሱ ነውና በዚህ ነገር ውስጥ እሱን ፍሬዘርን የምትቃወሙ ሁሉ በሆነ መንገድ ለትውልድ አስተዋጽኦ እያደረጋችሁ እንደሆነ እወቁ። ውሸታችሁን ነው ይሄ ነገር ማለት አናቅም እኮ ስንት ወንድ ህፃናት እንደተደፈሩ። በነገራችን ላይ እግዚአብሔር ሊያጋልጠው ምክንያትን ስለፈለገ ነው። እና እኔ ግብረ ሰዶማዊ በጣም እቃወማለሁ። የደቦ ፍርድንም እንትን አልልም። ልጁንም ደግሞ ፖሊስ ምናምን የምትሉት በማስረጃ ያልተረጋገጠ ነገር ምንድነው ፖሊስ ይዞ የሚሄደው? ምን አይነት እንትን ነው ትምህርት ነው የተማራችሁት? ፖሊስ ከመሬት ተነስቶ ተከትሎ ይሄዳል እንዴ? በማስረጃ እንኳን ማለት እንዴት እንደምታስቡ በጣም ስለሚገርመኝ ነው። በማስረጃ እንኳን እንትን ተብሎ እኮ ነው ተመርምሮ እኮ ነው ፖሊስ በመጥሪያ እኮ ነው የሚሄደው።
እንዴት ነው የምታስቡት? ኢቭን ምክንያት ብላችሁ ጥያቄ የምትጠይቁበት ነገር ራሱ ሚዛናዊ አይደላችሁም። በቃ ዩቲዩቡ ኮንቴንት ነው። ሁልሽም በጓዳው ክርስቲያን ነኝ ባይ፣ አገልጋይ ነኝ ባይ፣ ቄስ ነኝ ባይ በየጓዳው የፖርን እናንተን ብለሽ ተደብቀሽ አይደል እንዴ የምታየው? እሱ ለምን በግልጽ ባለትዳሮችን ረዳ ምን ረዳ ብለ እንደንትን ልትዋሺ መተሽ እዚህ ጋር እሱን ጀጅ ታደርጊያለሽ ማለት በጣም ነው የሚያሳፍ